አሰላሙ አለይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የዩቱብ ቻናል ተከታታዮች በሙሉ ሰላም ናቸው? እንዴት ናቸው? እኔ አልሐምዱሊላህ ሰላም ነኝ። ዛሬ በወልዲያ ከተማ ተገኝቼ ለሚስቴ እንዲሁም የበዓል አልባሳትና ሀብል ወይም የእጅ ቀለበትና ጉትቻ ነው ሰፕራይዝ ማደርጋት። እንዳይ ወደ ቪዲዮ እስኪ አብራችሁኝ ሆኖ አብረን ነው። በዚህ መልኩ ነው እንግዲህ ይሄ የአንገት ሀብል ነው። ከእጅ የሚታሰርም አለው አብሮ ማለት ነው። እንዲሁም ደግሞ ቀለበትም በዚህኛው በኩል አለ። ይሄ የታሰረችው ቀለበት ናት። አንዲቱ ደግሞ የጆሮ ጌጥ ናት። ሁላቸውም እንደዚህ አዘጋጅተውልኛል። በግራም ነው ተመዝኖ የተገዛው። እነዚህ መልክ ናቸው። የሆነ መያዣቸው የሚገርም ነገር ነውና ወደዛ ሀገር ደግሞ ሲሄድ መንገድ ላይ ይሆናል እንዳያስቸግር በሚል ነው ማለት ነው። እና ደግሞ ሌላው የራያ አልባሳት መገዛላት አለ። ያንን ቪዲዮ አብራችሁን ታዩታላችሁ ማለት ይሄ እነዚህን ሶስቱ አንዱ ቀለበት ነው፣ አንዱ ጉትቻ ነው፣ አንዱ ሀብል ነው። በዚህ መልኩ ነው ማሻአላህ ተባረከላ። ከዛ ደግሞ በዚህ ማሸጊያ ይታሸጋል ማለት ነው። ይሄ የገባው ቀለበቱ ነው፣ ይሄ ሀብሉ ነው፣ ይሄ ደግሞ የጆሮ ጌጥ ነው ማለት ነው። ይህን እንግዲህ በዚህ መልኩ ዛሬ ጨርሻለሁ። በጣም ደስ ብሎኛል። እስኪ እሷንም ኢንሻአላህ ተዓላ በጣም ደስ የሚል ቀን ነው የዛሬው ቀን። በዚህ መልኩ እንግዲህ አሻሽገውታል። ያው መንገድ ላይ ትንሽ አስቸጋሪ ስለሚሆን ሊፈታ ምናምን ሊፈቱት ስለሚችሉ ብቻ አላህ በሰላም ያስገባው። እንግዲህ ታሸገ በዚህ መልኩ ማለት ነው። አሁን በደንብ ታሽጓል። በፕላስተር በደንብ መታሰር ስላለበት። ሌላ ደግሞ እስኪ ወደ ራያ አልባሳት ቤት የገባ ነው። አብራችሁኝ ሆኖ እሺ ፋሚሊ፣ እስኪ ዛሬ ይህን የራያ አልባሳት በወልዲያ ከተማ ከሚሰሩት ሰዎች ጋር ተገናኝቼ በዚህ መልኩ እያየሁ ነው ያለሁት እና እስኪ እናንተ ደስ የሚላችሁ ካለ በዚህ መልኩ አይታችሁ ሀሳብ አስተያየታችሁን በኮሜንት እንታሳውቁኝ እፈልጋለሁ። የወንድም የሴትም የሰቆጣም ይሄ እንደዚህ በቃ በፈለጋችሁት አይነት አላችሁ። ይህ ጠርዙ ራሱ በጣም ያምራል። ባለ አራት የሚባል አለ። ሁሉንም በጋራ አሁን እናየዋለን ማለት ነው። አሰራሩ በጣም የሚገርም ነው። ጠርዙ ይታያችኋል። ጠርዙን እዩት። ኮልፋው ምናምን በጣም ደስ ይላል። እስኪ ይህን በመሰለ አጎመኘ ነው። ሰፋፊም ሌላም አለ። እስኪ እሱንም እናያለን በጋራ ኢንሻአላህ ከኔ ጋር አሁን ይሄ የሚታያችሁ ለሚስቴ መርጨዋለሁ። ያምራል አያምርም? እስኪ ከእናንተ አስተያየት። ለሚስቴ ይሄን ሰርፕራይዝ ላደርጋት በግልባጩ ምስኪን ነው። ግልባጩ ልጥፍና ልጥፍ ያለ አይደል የሚባል ነገር አለና ይሄ ልጥፍ አይደለም። ዲዛይኑማ ግን እሱ የሚመርጠው ይመርጣል። እስቲ አሁን ይሄ ልጥፍ አይደለም። እሺ ልጥፉ እንደማሳየን ልጥፉን አሳይ። አንዴ ታጥቦ ካለ በኋላ ይረግፋል ማለት ነው። ይተውታል አሁን ራሱ። እስኪ ሌላ ምን በተለያየ መልኩ አለ። በተለያየ መልኩ መልካቸው በጣም ደስ የሚል በጥቁር በዶቃ በነጭ በተለያዩ ሞልቶቸዋል። እስኪ ያሳየን። ይሄም እንደምታዩት እሺ ልጥፉ እንዴት ነው? ልጥፉ አሁን ይሄ ብቻውን ይሰራልና ከዚህ ይደረጋል። እንደዚህ ይለበጃል ማለት ነው። ከዚህ ላይ በመርፌ ይያዛል። ጠርዟ ላይ ይጠለፍና ከዚህ ጋር ይሄ ልጥፍ ነው። ወይ ወደ ታች ፍሎራ ግማሿ ፍሎራ ሃይ በታይ ልጥፍ አይደለች። ይሄ ልጥፍ ያለው ሁሉ የምታየው ማለት ይሄ ነው የሚለበጀው። ዝም ብሎ ጨርቁን ቁርጥ አድርጎ ሰፈት ብቻ ነው። ይሄ ግን ሙሉ ጥልፍ ነው። የእጅ ጥልፍ የሚባለው እንደዛ ነው የሚሰራው። እሺ አሁን ሌላ ዲዛይን አንተ የምትሰራቸው ዲዛይኖች ካሉ ኖርማል በእጃቸው ውስጥ አሉኝ የምትላቸው አንተ በብዛት የምትሰራቸው ለፈለኩ ሰው አሳይና እሺ ጥፍ ነው እሺ ዘርገው እሱ ኪሳራ በራሳችን ነው ብለዋል ማለት ነው። ይሄ እንደምታዩት ደግሞ እነዚህ ዘሮች መልሳለ ለምሳሌ እነዚህ ያደረ ያለ ይሄ ሴቶች ይፈልጉ እንትኑ ገና ያልተሰራ ማለት ነው። ጥልፍ ፈለጉት ስታይል የሚሰራ ስታይል ራሳቸው ይመርጣሉ ማለት ነው። እሺ ሌላ የጥልፍ ዲዛይን በራሳችሁ ፍላጎት የራሳችሁ ፍላጎት አይነት እንጠልፋለን። ይሄ ራሱ ታያችሁ ሰቆጣ መስራት ይቻላል።
ሰቆጣዎቹ ይፈልጉታል ነው የሚለው። እዚህ ስታይል አለ። አሁን ይሄ በትዕዛዝ ተሰርቶ ነው። በእኛ እንኳን ብዙ ሻርፕና መቀነቱ ነው። ነጫጩን ምናምን ነው በእኛ ጋር በብዛት የሚለበስ። ይህም ግን ተፈላጊ ነው። ይሄ የሰቆጣ አላባሹ ነው። ምናምን ይፈልጉታል። ይሄ ቀሚሱ ነው። ስታይል በፈለጉት ስታይል ይጠለፋል። አሰራራቸው ጥልፉ እሺ። ሌላ በነጭ አይነት ደሞስ ያሳየን እስኪ። ሌላም አንተ ነጩን አሁን ያሰራው አይነት ይሄን ጥልፍ ደግሞ እዩት። ለምሳሌ አሁን ይሄው እሱ አሁን ልጥፍ አይደለም፣ ነጭ መስላችኋል። በስልክ ግን ነጭ አይደለም። ይሄ ጥልፍ ነው። የሆነ ደብዘዝ ያለ ከለር ስኳር ከለር። የሱ ሲመቀነቱ ምናምን እሺ። የሱን ሻርብ አምጣው። የሱን ሻርቡንም እንደምታዩት መቀነት ደግሞ ይሄ ነው። ያው ተመሳሳይ ነው ማለት ነው። በጣም ነው ደስ የሚል። ዋጋው ራሱ በጣም አሪፍ ይጎዳል የማይባል ዋጋ ነው። እሺ በሱ ነው ደግሞ እስኪ እሱ ይሄ ደግሞ ይሄ የምታዩት ባለ አራቱ የሚባለው ይሄ አራት በፊቱ ሰምን አይነት የሚሆነው እሱ ጥልፉን ከፊት ለፊት ገና ገና የፈለጉ የሚጠለፍ ነው። ሌላው ጥልፍ እንደ ሰው ፍላጎት ስለሚጠልፉት አይጠልፉም። በቀጠሮ ከተሰራ ያው በቀጠሮ የተሰራ ከዚህ ጋር እንደዚህ ብሎ በፈለጉት ስታይል በደንብ ሆኖ ውሃ እንዳያፈስ ተደርጎ ድረስ ይሰራል ያሉ። ይሄ ሌላም የተለያየ ነገር ለሱ ምናምን በጣም አሪፍ ነው። ዶቃው የት ነው? ይሄ ሀሳብ በዚህ ዘር እሱም አለ። እስኪ ያንን ዶቃ ማለት ይሄ ነው። ምሳሌ ዶቃ የሚባለው ዶቃ ይሄ ነው። ዶቃ ይሄ በጣም አሪፍ። ይሄ ደግሞ ናትራ ይባላል። እሱ በጣም አምሮኛል። ደግሞ ይሄ ነው በጣም የናትራ አይነት ነጭም ከሆነ አንፃር አጠላለፉ ላይ ይሄን ወደ ፎቶ ሲያነሱ ነጭ ነው የሚሆነው። ፎቶ ብታነሳ ነጭ ነው። ግን ካሜራው ላይ ብዙ አይደለም ፋሚሊ ይሄ ነገር ማለት ነው። የሱ መቀነቱስ እኔ በስልክ ከላኩልኝና ማቼ ካየሁት በኋላ የተለያየ ነገር ነው። ስልኩ ብዙ አይደለም። ይሄው ሻርቡም ይሄን መሰለ ነው። ይሄው ሻርቡ ማሻአላህ ተባረከ እንደዚህ ነው፣ ያምራል። እስኪ የእናንተን ሀሳብ አስተያየት ፋሚሊ እንግዲህ ከዚህ የፈለጋችሁትን አይነት ስላለ መርጣችሁ ለእኔ ታሳውቁኛላችሁ፣ ይላክላችኋል ማለት ነው። እሱ ይበቃል። እስኪ ሌላ እስኪ ያሳየን። ይሄ ደግሞ እስኪ ለእኔ ለሚስቴ የመረጥኩትን እስኪ እናየው። ሁሉንም እስኪ እንዳጠፈውና ከፌስታል ታስገባልኛለህ። በሱ እንግዲህ ምንም ነገር የለም። ደግሞ እስኪ ከፋሚሊዎቻችን ጋር ሀሳብ አስተያየት እንድንቀበል ፋሚሊ ይሄ እንዴት ይመስላችኋል? ለሚስቴ ነው የመረጥኩት። ተመችቶኛል ሀቂቀትን ማለት ነው። በስልክ ልኮልኝ አላመረኝም ነበር። መቼ ግን በአይኔ ካየሁት ወዲህ በጣም ተመችቶኛል። እጠፋው። ይሄ ደግሞ ሻርቡና መቀነቱ ማለት ነው። ሁለቱም በጣም ረጃጅም ነው። በቀጠሮ የሚሰሩት በደንብ ነው የሚሰሩት። ኳሊቲ ራሳቸውን እንትናቸውን ጠብቀው ስለሚሰሯቸው ማለት ነው። አጣጥፈውና እሱን ከፌስታል አስገባልኝ። እንግዲህ ሌላም ደግሞ ታሳየናለህ። የወንድም ካለ የሁሉንም ዛሬ መጎብኘት ስለምንፈልግ ታሳየኛለህ። ማሻአላህ ተባረከ። ይህን በመሰለ መልኩ ነው እንግዲህ ሰርተው ቢያንስ የተወሰነ ቀን ያስጠብቃል። በፈለግከው ሰዓት በፈለግከው ዕለት አይገኝም። ትንሽ 10 ቀን 15 ቀን ቀድር ሊሰጡ ግድ ይላል ማለት ነው፣ በጥራት ለመስራት። ምንም ጥርጥርም የለብህም። አዎ ማሻአላህ። ይሄ የምታዩት ከወገቡ ላይ ጎማ አለው እንጂ አጠላለፉ ነገር አንድ አይነት እንደዛው ነው። ግን ከወገቡ ላይ ይሄ ጎማ አለው። ሌላው ነገር አሪፍ ነው። መልኩ ጠቆር ይላል ትንሽ። ሰቆጣ የሰቆጣ ደግሞ በሰቆጣ አይነት ያሉት በጣም መልኩን ይሄን ይወዱታል እያሉ ነው። ድርበድር የሴት ነው እንዴ ነው? የሴት ነው። አዎ የሴት ቀሚስ ማለት ነው። ሰቆጣዎችም ካላችሁ መምረጥ ትችላላችሁ። በጣም አሪፍ ወደ ሰቆጣ ሰቆጣ አንቻሮ ይባላል። ደግሞ ይሄ አንቻሮ ማሻአላህ የሸውሴን ሀገር ነው። በጣም አሪፍ ነው።
ሻርብ መቅነቱ ይሄን ይመስላል። ማሻአላህ። እስኪ ቅድም ያሳየኝ አንድ ያለ ሌላ አሁን እንግዲህ ይሄ በአንቺ መልኩ የተሰራ ነው። ጥልፉ ሰሌን ይባላል። ሰሌን ግን ወርቃማዎቹ እና እንትኑ ትፍትፉ እኩል አይደለም። ይሄኛው ጋራ ነው የሚለው ይሄ ፌክ ነው ማለት ነው። ጥልፉ ራሱ በተመሳሳይ እንግዲህ ይሄ መልኩ ቢመሳሰልም ጥልፉ እንደዛ እሺ። ይሄ ነው ጨርቅነቱ ራሱ አመጣጡ ይለያል። በሪያ በሰራቱ የምታየው እንግዲህ እንደዚህ ነው። በጣም አሪፍ። እንደውልና ሌላ የምንፈልገው ነገር ካለ እናዝሃለን። በርትተህ ስራ። ለደንበኛ የሚፈልገውን አይነት ዲዛይን አሻሽለህ እንድትወጣ ነው የምንፈልገው። እሺ ምንድን አለ አሁን ሌላ? ኩታውንም ጎንቢሶውንም መታጠቂያውንም ሁሉንም የወንድ ነው። እሱ ጎንቢሶ ነው። ይሄ ጎንቢሶ ነው። ኩታና እስኪ ማሻአላህ እንደዚህ ይሄ ማሻአላህ ቲሸርቱ ይሄ ነው። ጎንቢሶ በሚገርም ሁኔታ ከምር በጣም ደስ የሚል ቲሸርት፣ መታጠቂያ፣ ጎንቢሶ ይሄ ላይ የሚጣለው ሁሉም መልኩ በዚህም ብቻም ሳይሆን በተለያየ መልክም በሌላም ስላለ ማዘዝ ይቻላል። እንልካለን፣ እናደርሳለን። ከቻልን ደግሞ ያው ጋር በፈለጋችሁት መልኩ መርጣችሁ ማሰራት ትችላላችሁ። ይሄ ነው የምለው። እሺ ኢንሻአላህ። አረ ተመቸኝ ከምር። ይሄ በጣም ተመችቶኝ። የወንድ ነው ይሄ በጣም ለየት ባለ ማለት ነው። ማሻአላህ ተባረከ። የወንዶቹ በጣም ለየት ባለ መልኩ ነው ያለው። የሆነ ዲባ ነገር ጎንቢሶውም ኩታውም ሸሚዙም መታጠቂያው የተሻለ ሆኖ ይወጣና በቃ በጣም ያምራል። ማሻአላህ። እሺ ያው እስካሁን ካያችኋቸው የተመቻችሁ አልባሳት ካሉ ከነጭ፣ ከዶቃ፣ ከጥቁር፣ ከሰማያዊ የተለያዩ ከለሮች አሉ። ያኔ ዘርዝረው ራሱ አውርደው ያላየናቸው ብዙ አሉ እዚህ ውስጥና እናንተ የምትፈልጉት አይነት መልክ ካለ በኮሜንት ላይ ያሳውቁኝ። የምትፈልጉም ካላችሁ በቀጥታ ከሰዎቹም ጋር ዳይሬክት ማገናኘት እንችላለን። ስልክ ቁጥራችሁን እናስቀምጣለን፣ ደውላችሁ መጠየቅ ትችላላችሁ። እኔ ግን በጣም ደስ ካሉኝ አልባሳት የወንዶቹ ራሱ በጣም ለየት የሚሉ ናቸው። ፋሚሊ የምትፈልጉ ካላችሁ አሳውቁን። ፋሚሊ ለወንዶች በተለያየ የወንድ ነው ይሄ አላቸው፣ በተለያየ ከረር ማሻአላህ ተባረከ። በጣም ደስ ይላል። የወንዶቹ በጣም ለየት ባለ መልኩ ነው ያለው። መታጠቂያው ሸሚዙ፣ ጎንቢሶውም ኩታውም ሸሚዙም መታጠቂያው የተሻለ ሆኖ ይወጣና በቃ ላይክ እና ሼር እንደውም ሰብስክራይብ ማሻአላህ።